ቆንጆ መሆን ወይም ያማረ መልክን ትፈልጋላችሁ? እንደተለመደው አካውንታችን ትንሽ ስለተመታ ኮፒ ሊንክ ሼር ሪፖስት ማድረጋችሁ እንዳትረሱ። ኢንሻአላህ ዛሬ 3 አሪፍ መንገዶችን አሳያችኋለሁ። አንደኛውና የመጀመሪያው መንገድ ዱዓ ነው። ይህን ዱዓ ለራስ ተጠቀመው። ወይ ደግሞ ምን ነው አቡኪ ዱዓ ዘገየ እንዴ ለምትሉ እኔም ዛሬ ነው ዱዓውን የተማርኩት። ከዚህ በኋላ አብረን ምን ይሆናል። እሱም በዚህ ቁርአን አያ የተጠቀሰ ሲሆን ዱዓውን አብራችሁኝ በሉ። ረበና አትሚም ለና ኑረና ወግፊር ለና ኢነከ ዐላ ኩሊ ሸይኢን ቀዲር። ይህን ዱዓ ሁሌ ማለታችሁ እንዳትረሱ፣ ፊታችሁ ላይ ኑር እንዲያመጣ ያደርጋል። ሁለተኛ በውዱ ነቢያችን ረሱል ዓለይሂ ሰላቱ ወሰላም ሰሉ ዐለ ነቢይ በዚህ ሐዲስ እንደተገለጸው በተደጋጋሚ ውዱዕ ማድረግ በጣም ጠቃሚ እንደሆነ ለኑርም አሪፍ እንደሆነ ይናገራል። ከቻላችሁ ደግሞ በእያንዳንዱ ሰላት ውዱዕ ብታረጉ በጣም አሪፍ ነው። ሶስተኛና የመጨረሻ መፍትሄ ደግሞ ወንጀል መስራትን ማቆም ነው። ምክንያቱም ኢብን አባስ ረዲየላሁ ዐንሁ ምን ብለዋል? ወንጀል ልብን ያደርቃል፣ ፊትን ያጠቁራል ብለዋል። ስለዚህ አንድ ሰው በጣም ወንጀል በሰራ ቁጥር ፊቱ በጣም እየጨለመ አስቀያሚ የሆነ ይመጣል ማለት ነው። ይህም ቪዲዮ ለሁሉም ሙስሊሞች ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።